እርሶ ተከላካይ አድርገው ካስገቡኝ ማለት ነው ግን በበሉኝ አሸዋ አስገርፈው ብቻ ማሰለፍ ነው የሚጠበቅበት። በጣም አደገኛ ነኝ እኔ። አደማ ከነማ ራሱ ማለት ተከላክዬ ደጋፊ አስጨፍሬ ሁሉ ውጪ ራሱ ለህፃናት ጀላት ይሸጥ ነበር። ኳስ እንኳን ወደኛ ጎል የሚመጣ ከሆነ ኳሱን የማውጣው በኮንዶም ሁለገብነ ማለት አሁን አጥቂ አድርገው ካሰለፉኝ ማለት ነው እኔ ኳሱን እንኳን የማገባው ብራም ባር ሰበረሉ አስጨፍሬ ኃይሎ ጋር ብዬ ተንበርክኬ ቀለበት ይዤ ነው የማገባው ማለት ነው። እኔ ከበፊት ቲም እንዴት እንደተባረርኩ ያውቃል። ኮርና የተሻማ ኳስ ተው እያልኩት እምቢ ብሎ ቴስታ ሊያገባ ሲል ጭንቅላቱን በጭቦ ግጭው። ሰሚያቺ ነይስ ተሻማምጪ ሸነነው ምን እያለ ነው ልጅ? አላቅም መሰለኝ ስላንቺ በያውን ነገር ባዩ አልሰማም ነው። እባክህ ተናገራውን ወሬ አታብዛ። ስለኔ አታውቅም እንዴ? ማን እናንተ? ሳንታ ስለቱ ጠቅነው ውበቱ የኮየው ካባነኛ ምን ይዤ? ኧረ እባክህ ፍሬሽ ነህ አንተ። ከጀብዶቼ ልንገረው እንደ ሸነነው? ኧረ ይነገረው። ኧረ ፍሬሽ ነው። ምን የእንጀራ አባቴን አንገቱን ጠቅነው ማለት ነው። ስለኔ ነው ምጭው ያልሰማህም እዚህ ማ? ኧረ በሽማ ታርማ ስለዚህ እኮ እንዲህ ወዬ ምንም አልሰማህም? ኧረ ሸነነው ይነገሩ ልጅ ትቀጥልለት ፍሬሽ ነው። ነገር ድስቱን ነው ማለት ፖሊሶቹን አላ ወዬ አይላቸውም። እየሰማኸው ነው? ቀጣይ አንድ ጨምርለት። ያ የጠቁሩ ልጅ አላ ገበዳውን ተሸክሞት አልሮጠም እንዴ? አመሰግናለሁ። ጥሩ ሰዓት ነው ደግሞ ያመጣህልኝ። ጥሬ ስጋ ልገዛ ነበር። ጥሬ ስጋ? አዎ፣ እየወጣሁ ሰጠኸኝ። አዎ። እንዴ ምንድነው እንዴ? አይ ስሜታዊ ሆኜ እኮ እንዴ ቤት ኪራይ መሰለኝ የሰጠኸኝ። እኔ ሶስት ሰው ነው ተበድሬ አጋጭቼ ያመጣው። አዋ ግዴታክ ነው የቤት ኪራይ መክፈል። አዎ ልትበሉበት ነው አሁን ይሄ? አዋ እንግዲህ አድርገን። አዎ አይ በቃ ብሉበት። እሺ አመሰግናለሁ። ብሉበት። እሺ እንበላለን። አዎ ብሉበት። እሺ እሺ አባ ወዴት ነው የምትሄደው? ናስቲ ወይ ብር የት ነው? ምን ሆነ ነው? የት ነው? ሐዋሳ እኮ ነው። ወይኔ ጅማ ብለውኝ እኮ ነው። ወይ አንተ ለኛ ቪዛ መላክ ያቅታል? ለሁለት ሰው ቪዛ ሰው ይልክልን ለአንድ ብሔራዊ ቡድን ከነወጌሻው ከነረዳቱ ሰው ከሞታችን በፊት ግን አንድ ነገር አለ። ሰው ያበሻ ጠራ አይኑር። ሰው ክፋት አይኑር። እዛ መጠን ምን ሰራ እውቀት እንደሌለን ታውቃለህ። ትምህርት የለም፣ የጉልበት ስራ ለምንሰራ፣ ሽንት ቤት ለምናጥበው፣ ጋሪ ለምንገባው የዛሬው ጨዋታ በዳኛ ተሸንፈናል። ዳኛ ነው እኛን ያሸነፈው። ዳኛ ነው። ዳኛ ይከሰታል። ዳኛ ነው እንደዚህ ኢሪጎራ የምንሰጥበትን ጎሉን አልሰጠም። ጎሉን የገባርቱን ጎሉን ሽሮ ዳኛ ነው። አንደኛ ለኛ ጠላታችን ዳኛ ነው። ዳኛ ምክንያት ነው እኛ የተሸነፍነው ብቻ። ይሄን ቪዲዮ አይታችሁ አይምሯችሁ ላይ ለሚመጣው ጓደኛችሁ ላኩለት። አመሰግናለሁ ማለት እፈልጋለሁ። በማላውቀው መንገድ ለኔ ስለምታስብልኝ አመሰግናለሁ። በእያንዳንዱ የህይወት እርምጃዎች ከጎኔ ስለነበርክ አመሰግናለሁ። አየህ በዚህ ዘመን እንዳንተ ያለ ጓደኛ ማግኘት በጣም ከባድ ነው። ለዛ ነው ለሁሉም ሰው እኔ እድለኛ ነኝ ብዬ የማወራው። ምክንያቱም ፈጣሪ እንዳንተ ያለት ጓደኛ ሰጥቶኛል። ታውቃለህ እኔ ለአንተ ጥሩ መሆኔን እንጃ፣ አንተ ግን ከማውቃቸው ሁላ መልካም ስላደረከልኝ ነገር ሁላ አመሰግናለሁ።